ምንም እንኳን ህይወት በማግኘትና በማጣት የተሞላች ብትሆንም ያላቸውን ሀብት አጥተው ጎዳና እስከ መውጣት መድረስ ግን እጅግ ልብን የሚሰብር ሁነት ነው። ታዲያ በዛሬው ቪዲዮም በአንድ ወቅት በችሎታቸው ዓለምን ያስጨበጨቡና በሀብት ላይ ሀብት ደርበው ቅንጡ የሚባል ህይወትን ሲመሩ የነበሩ ታዋቂ የእግር ኳስ ተጫዋቾች እጅግ በሚገርም መልኩ ያላቸውን ሀብት በሙሉ አጥተው ምስቅልቅል ያለ ህይወት ውስጥ የገቡ ታዋቂ የእግር ኳስ ተጫዋቾችን ልናስመለክታችሁ መተናልና አብራችሁን ቆዩ። 17ኛ አሳማ ዋጊያን ነኝነት የሚታወሰውም ጋና ከኡራጋይ ጋር ባደረገችው የዓለም ዋንጫ የግማሽ ፍጻሜ ውድድር ላይ በሳተው ፔናልቲ ምክንያት ሀገሩ ጋና ወደ የዓለም ዋንጫ ግማሽ ፍጻሜ የምታልፍበትንና ከአፍሪካ ቀዳሚዋ የምትሆንበትን እድል በማክሸፉ ምክንያት ነበር። ታዲያ ከቅርብ ዓመታት በፊትም በእንግሊዝ ካሉ ውድ ተከፋይ አፍሪካዊ ተጫዋቾች ስም ዝርዝር ውስጥ የነበረ ሲሆን በሳምንትም 227,000 ፓውንድ ይከፈለው ነበር። ታዲያ ያ የወርቅ ቅብ ባሸበረቁ ሮልስ ሮይስ መኪኖቹ ሲንሸራሸርና ቅንጡ ህይወት ሲገፋ የሚታየው ዋጊያን ድንገት እግር ኳስ ማቆሙን ካወጀ ከጥቂት ጊዜያት በኋላ እንዴትና ለምን ባልታወቀ መልኩ ድንገት በቴሌቪዥን መስኮት ብቅ ብሎ ሐዘኔታ በተሞላ መልኩ ቤተሰቦቹን ማስተዳደር እንደከበደውና አሁን ላይ በባንክ አካውንት ውስጥ 180 ፓውንድ ብቻ እንዳለ ተናገረ። ጋናውያንም የቀድሞ ባለውለታቸውን ለማገዝ የተቻላቸውን ያደረጉ ሲሆን የቀድሞ የቅንጦት ህይወቱ ግን ላይመለስ ሄዷል። 16ኛ ዳኒ አልቬዝ የብራዚላዊ ኮከብ በባርሴሎና ወርቃማ ቆይታ ወቅት ከሊዮኔል ሜሲ ጋር በርካታ ዋንጫዎችን ማንሳት የቻለ ኮከብ ተጫዋች ሲሆን አንዲት የቀን ጎደሎ ግን የዚህን ሰው ህይወት እንዳልነበር አደረገችው። ነገሩ የሆነው እንዲህ ነው። እንደ አውሮፓውያን አቆጣጠር ጃንዋሪ 2023 ዓመተ ምህረት የብራዚላዊ ተጫዋች ባልጠበቀው መልኩ ከመኖሪያ ቤቱ በፖሊሶች ተይዞ እስር ቤት ይወሰዳል። ክሱም ከጥቂት ሳምንታት በፊት በባርሴሎና ውስጥ በሚገኝ ናይት ክለብ ውስጥ ማንነቷ ባልታወቀ ሴት ላይ ወሲባዊ ጥቃት አድርሷል በሚል ሲሆን ነገር ግን ዳኒ አልቬዝ ክሱን የካደ ቢሆንም በስፍራው በተካሄደ ምርመራ በቦታው የሱ ዲኤንኤ እና ሌሎች ምስክሮች ወንጀሉን ስለመፈጸሙ አመላካች ሆኖ ሊገኙ ችለዋል። ይህንንም ተከትሎ ነገሩ እየከረረ መምጣቱን የተረዳው ዳኒ ክሱን ያመነ ሲሆን ነገር ግን አስገድዷት እንዳላደረገውና የሷን ፍላጎት እንደነበረበት ተናግረዋል። ታዲያ በጊዜው ዋና ፍርሃቱ የነበረው ባለቤቱና የቤተሰቡ ጉዳይ ሲሆን ይህም እንደፈራው ነበርና ባለቤቱ በዚህ አይነት ሁኔታ ውስጥ አብራው መሆን እንደማትፈልግና ፍቺ ማድረግ እንደምትፈልግ በመናገር ወዲያው ከመለያየታቸው ባለፈ ካለው ሀብት ላይ የድርሻውን ተካፍላ የሄደች ሲሆን ይጫወትበት የነበረው ክለብም እንዲሁ ሙሉ ለሙሉ ከማባረሩም ባለፈ የክለቡን ስም በማጥፋቱ 4.5 ሚሊዮን ዩሮ ካሳ ክፍያ ለክለቡ እንዲከፍል ተወስኖበታል። ከዚህም በተጨማሪ እንደ አዲዳስ ያሉ ከተጫዋቹ ጋር ኮንትራት የፈረሙ ብራንዶች ሳይቀሩ ወዲያውኑ የነበራቸውን ውል አቋርጠዋል። በዚህ ያላበቃው የአልቬዝ የአንዲት ቀን ምሽት ስህተት ግን ብዙ ችግሮች ይዞበት የመጣ ሲሆን የጠበቃና የሌሎች ወጪዎቹን ጭምር የክለብ ጓደኞቹ እንደከፈሉለት ተሰምቷል። 15ኛ ዴቪድ ጄምስ ዓለማችን ላይ አሉ ከሚባሉት እንደ ሊቨርፑል፣ ማንቸስተር ሲቲ እና አስቶን ቪላ ላሉ ክለቦች በበረኝነት የተጫወተ ድንቅ በረኛ ሲሆን በአጠቃላይ ከ800 በላይ ጨዋታዎች ላይ ተሳትፏል። ለእንግሊዝ ብሔራዊ ቡድንም ቢሆን ሀገሩን ወክሎ 53 ጨዋታዎችን ማድረግ የቻለ ድንቅ በረኛ ነው። ታዲያ እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት እግር ኳስ በቃኝ ብሎ መጫወት ካቆመ በኋላ ግን በትዳሩ ላይ ባጋጠመው ፍቺ ምክንያት የማይወጣው አረንቋ ውስጥ ገብቷል። በ25 ዓመታት ቆይታውም ከ20 ሚሊዮን ፓውንድ በላይ ማከማቸቱ የሚነገርለት ዴቪድ እንደ አውሮፓውያን አቆጣጠር በ2005 ዓመተ ምህረት ከባለቤቱ ጋር ፍቺ መፈጸሙን ተከትሎ የማይከፍለው ዕዳ ውስጥ በመግባቱ በአንዴ ከሚሊዮነሮች ተርታ በመውጣት ባለ ዕዳ ሆኗል። ይህንንም ተከትሎ ጄምስ ድሮ ይጫወትበት የነበረባቸው የነበሩ ማሊያና ጫማዎችን በማውጣት በማጫረት ዕዳውን ለመክፈል ተገዷል። 14ኛ ባባ ያሮ
የዘጠናዎቹ የአፍሪካና የናይጄሪያ እግር ኳስ ድምቀት ከነበሩ ተጫዋቾች ተርታ የሚቀመጥና በተለይም በአክሮባት የደስታ አገላለጹ ብዙዎች የሚያውቁት ባባ ያሮ የዚሁ የኢኮኖሚ ማሽቆልቆል ገፈት ቀማሽ ከሆኑ ተጫዋቾች ተርታ የሚሰለፍ ሲሆን ባባ ያሮ ከልጅነት ዕድሜው ጀምሮ በናይጄሪያ ታዳጊ ክለቦችና ብሔራዊ ቡድን ውስጥ ሳይቀር በመጫወት ከፍተኛ እውቅናን ማትረፍ የቻለ ተጫዋች ሲሆን በ1996 ኦሎምፒክም ከሀገሩ ናይጄሪያ ጋር ዋንጫን ማንሳት ችሏል። በወቅቱ በነበረው ችሎታውም በእንግሊዙ ቼልሲ እና ኒውካስትል እንዲሁም በቤልጂየም የሚገኙ ትልልቅ የእግር ኳስ ክለቦችም ውስጥ ሳይቀር የመጫወት እድሉን ያገኘ ሲሆን ከፍተኛ ተከፋይ አፍሪካዊ ተጫዋች እስከመባልም ደርሶ የነበረ ተጫዋች ነው። ታዲያ በቼልሲ ቆይታውን በጊዜው በሳምንት ከ25000 እስከ 35000 ፓውንድ ድረስ ተከፋይ የነበረ ቢሆንም በ2010 ዓመተ ምህረት ግን በከፍተኛ የብድር ዕዳ ምክንያት በአበዳሪዎቹ ተከሶ ፍርድ ቤት የቀረበ ሲሆን ታዲያ ለዚህም የዳረገው በገንዘብ አያያዝ ችግርና እጅግ ቅንጡ በሆነው የአኗኗር ዘዬው ምክንያት ነበር። ይህም በስተመጨረሻ ያለውን ሁሉ እንዲያጣና ድህነት ውስጥ እንዲገባ ዳርጎታል። 13ኛ ድሬዚ እንደ ኢሮፒያን አቆጣጠር በ2009 ዓመተ ምህረት ተጫዋቹ በሪያል ማድሪድ ከክርስቲያኖ ሮናልዶ እና ከሌሎች ኮከብ ተጫዋቾች ጋር የመጫወት እድሉን ማግኘት የቻለ ሆላንዳዊ ተጫዋች ሲሆን በሪያል ማድሪድም በአመት የብዙ ሚሊዮን ዶላሮች ተከፋይ ነበር። በጊዜው በእግር ኳስ ህይወቱ ላይ ትኩረት ቢያደርግ ኖሮ ቀዶ እንኳን የማይጨርሰውን ከፍተኛ ሀብት የማግኘት እድል የነበረው ቢሆንም እሱ ግን በስራው ላይ ከማተኮር ይልቅ ከተለያዩ ሴቶች ጋር በመሆን ምሽቱን ያሳልፍ ጀመር። ይህ ብቻም አይደለም፣ በርካታ ልጆችን ከተለያዩ ሴቶች ይወልድ ጀመር። በጥቅሉም 6 ልጆችን ከተለያዩ ሴቶች የወለደ ሲሆን ይህም ለገንዘቡ መመናመን እንደ ምክንያት ተደርጎ ይወሰዳል። እንደ ኢሮፒያን አቆጣጠር በ2020 ዓመተ ምህረት 3.6 ሚሊዮን ዩሮ የሚጠጋ ገንዘብ በዕዳ ምክንያት መክሰሩን ተከትሎ ተጫዋቹ ከፍተኛ የኢኮኖሚ ቀውስ ውስጥ የገባ ሲሆን አሁን ላይ ገንዘብ በነበረው ዘመን አጓጉል ነገር ላይና ቅንጡ ነገሮች ላይ ባያፈስ ኖሮ ምናልባትም አሁንም ድረስ ኮከብ ሆኖ መቀጠል ይችል እንደነበር በቁጭት ይናገራል። በአሁኑ ወቅትም ራሱንና ቤተሰቡን ለማስተዳደር ኔዘርላንድ ውስጥ በጤናው ዘርፍ ውስጥ በመስራት ይገኛል። 12ኛ ታሪቦ ዌስት ታሪቡ በናይጄሪያ ብሔራዊ ቡድን ውስጥ ይጫወት የነበረ ለየት ባለው የፀጉር ስታይሉና በችሎታው ዓለም የሚያውቀው ተጫዋች ሲሆን ከናይጄሪያ ውጪም በተለያዩ የአውሮፓ ሀገራት ውስጥ የተጫወተ ሲሆን በተለይም በኢንተር ሚላን ከ1997 እስከ 1999 ዓመተ ምህረት ድረስ የመጫወት እድሉን በማግኘት በብዙዎች ዘንድ ተወዳጅነትን ማግኘት ችሎ ነበር። ታሪቡ ከዚህም በተጨማሪ በኤስ ሚላን፣ ቤልግሪስ እና በመካከለኛ ኤሲያ በሚገኙ ታዋቂ ክለቦች ውስጥ በመጫወት ራሱን ከሚሊዮነሮች ተርታ ማሰለፍ ችሎ የነበረ ሲሆን ታዲያ ሀብትና ዝና ሲመጣ አይታወቅም እንዲሉ ይህ ሰው ያገኘውን ረብጣ ሚሊዮን ዶላር ነገ ትሞታለህ እንደተባለ ሰው ሲበትነው የከረመ ሲሆን ይህም ስራው የኋላ ኋላ ዋጋ አስከፍሎታል። ታዲያ ታሪቦ ዌስት በጊዜው በነበረው የገንዘብ አያያዝ ስህተትና በትዳሩ ላይ ባፈሰሰው አላስፈላጊ ወጪ ምክንያት በአጭር ጊዜ ውስጥ ያለውን ንብረትና ገንዘብ ሙሉ ለሙሉ ያጣ ሲሆን በስተመጨረሻም ነገሮች የተገለጹለት ይህ ሰው አሁን ላይ ሌጎስ ውስጥ ፓስተር ሆኖ እያገለገለ ሲሆን ራሱን ለማስተዳደር የሚያስችለውን ገቢ ያገኝበታል። 11ኛ ሮቢኒሆ ይህ ብዙዎች በችሎታው አድንቆት አዲሱ ፔሌ ያሉ ያንቆለጳጰሱት ብራዚላዊ ጠቢብ በችሎታው ብዙዎችን ቢያስጨበጭብም አሁን ላይ ግን በአንዲት የህይወት አጋጣሚ በተፈጠረች ስህተት ህይወት ፊቷን አዙራበት ከነ እግር ኳስ ችሎታው 4x4 በሆነች ጠባብ እስር ቤት ውስጥ ከታሰረ እነሆ ጊዜያት ተቆጠሩ። ይህ የቀድሞ የሪያል ማድሪድ፣ የማንቸስተር ሲቲ እና የኤሲ ሚላን ተጫዋች የነበረው ሮቢኒሆ በ2013 በአንዲት አልባናዊት ሴት ላይ ጾታዊ ጥቃት ፈጽሟል ተብሎ ነበር ክትትል ሲደረግበት የነበረው። ታዲያ አሁን ላይም ክሱ ትክክል ሆኖ በመገኘቱ የ9 ዓመት ፍርድ የተፈረደበት ሲሆን በችሎታው ዓለም በአንድ ድምፅ የመሰከረለትና የ60 ሚሊዮን ዩሮ ሀብት ባለቤት የነበረው ሮቢኒሆ በአንዲት የህይወት አጋጣሚ ስህተት አሁን ላይ ከወንጀለኞች ማጎሪያ የሆነው የብራዚል እስር ቤት ውስጥ በእስር ላይ ይገኛል።
ራሺዲ ያኪኒ ራሺዲ በናይጄሪያ እግር ኳስ ታሪክ ውስጥ ጉልህ ሚና ያለውና ብዙዎች የማይረሱት ተጫዋች ሲሆን በጥቅሉ 7 አህጉር አቀፍና ዓለም አቀፍ ውድድሮች ላይ ሀገሩን በመወከል 37 ግቦችን ማስቆጠር ችሏል። ይህም የናይጄሪያ የምንጊዜም ከፍተኛ ግብ አግቢ ሲያደርገው የዓመቱ ምርጥ የካፍ አፍሪካ ተጫዋች በመባልም የመጀመሪያው ናይጄሪያዊ ተጫዋች ሲሆን እንደ ኢሮፓያን አቆጣጠር በ1992 የአፍሪካ ዋንጫ ላይ የመጀመሪያውን የናይጄሪያ ጎል በማግባት በታሪክ መዝገብ ላይ ስሙን ማስፈር የቻለም ተጫዋች ነው። ከሀገሩ ናይጄሪያ ውጪም ፖርቹጋልን ጨምሮ 6 የአውሮፓ ሀገራትን በመዘዋወር ከፍተኛ ገንዘብ እየተከፈለው ለመጫወትም ችሏል። ሆኖም ግን ዓለም ከሚያውቀው ስኬታማ የእግር ኳስ ሕይወቱ ባሻገር ራሺዲ በግል ሕይወቱ ከፍተኛ ፈተና ውስጥ እያለፈ የነበረ ተጫዋች ሲሆን በድብርትና ባይፖላር ዲስኦርደር በተሰኙ የአእምሮ ህመሞች እየተሰቃየ ቆይቷል። ይህም ጤናውን ከማቃወሱ ባሻገር የነበረውን ሀብት በሙሉ በማሳጣት ለከፍተኛ ድህነትና ችግር የዳረገው ሲሆን እንደ ኢሮፓያን አቆጣጠር በ2012 ዓመተ ምህረት በአሳዛኝ መልኩ በ48 ዓመቱ ህይወቱ ሊያልፍ ችሏል። ኢማኑኤል ኤቦኤ ይህ ኮትዲቫራዊ ኮከብ አርሰናልን ለመሳሰሉ ታላላቅ የእግር ኳስ ክለቦች የተጫወተ ሲሆን በእግር ኳስ ህይወታቸውም ብዙ ረብጣ ሚሊዮኖችን ማካበት ከቻሉ ብርቅዬ አፍሪካዊ ተጫዋቾች ውስጥ አንዱ ነበር። ታዲያ ኤቦይን ከነበረበት የሀብት ማማ ላይ አሽቀንጥሮ ቁልቁል የጣለው እንደ ሌሎቹ እግር ኳስ ተጫዋቾች ሱስና ቁማር ሳይሆን የገዛ እምነቱ ነበር። የ37 ዓመቱ ኤቦይ በእግር ኳስ ህይወቱ ያከማቸውን ብር በገዛ ሚስቱ የተዘረፈ ሲሆን ያ በቅንጡ መኪናዎቹ ሲጓዝ የምናውቀው ሰው በአንዴ ከሚሊዮነሮች ተርታ ቁልቁል ወርዶ በኮት ዲቫር ጎዳናዎች ላይ በህዝብ ባስ ውስጥ ራሱን ደብቆ ሲጓዝ መመልከት የቅርብ ዓመታት ትውስታ ነበር። ኤቦይም ሲናገር እንደዚህ ይላል። ሰርቼ የማመጣውን ገንዘብ ሁሉ የምትቆጣጠረው ባለቤቴ ኦሬል ነበረች። እኔም ስለማምናት ብቻ ፈርም በተባልኩ ወረቀት ላይ ሁሉ እፈርምላት ነበር። በስተመጨረሻም ግን አካውንቴን ባዶ አስቀርታ ልጆቼን ይዛ ጠፋች። አሁን ላይ ምንም የለኝም። እጅግ አሳፋሪ ሰው ሆኛለሁ። 3 ልጆቼን እንኳን ማየት ተስኖኝ ጎዳና ለመውጣት ተቃርቤያለሁ ሲል ለሀገሩ ሚዲያ ጭንቀቱን ተነፈሰ። አምኖና ፈቅዶ ባገባት ሚስቱ የተዘረፈው ኤቦይም አሁን ላይ ከየትኛውም ቦታ የእርዳታ ጥሪ ቢመጣልኝ እጆቼን ዘርግቼ እቀበላለሁ ሲል ተደምጧል። ታዲያ አሁን ላይ ብዙዎች ኤቦይን ጎዳና ከመውጣት የታደጉ ሲሆን የበፊት የቅንጦት ህይወቱ ባይኖርም የተሻለ ኑሮን ግን እየኖረ ይገኛል። ሮናልዲኒዮ ጎቾ ምናልባት ይህንን ስም የማያውቅ ይኖራል ብሎ ማሰብ ከባድ ነው። ምክንያቱም ደግሞ ይህ ተጫዋች እግር ኳስን የሚወዱ ይቅርና እግር ኳስን በማይወዷት ጭምር የሚወደድ ጠቢብ ስለሆነ ነው። ታዲያ ይህ ባርሴሎናና ኤሲ ሚላን ለመሳሰሉ ታላላቅ ክለቦች አሻራውን ያኖረው ብራዚላዊ በአንድ ወቅትም የዓለማችን ቁጥር 1 ተከፋይ ለመሆንም የቻለ ሲሆን ሮናልዲኒዮ በነበረበት የዳንኪራና የመጠጥ ፍቅር ግን የእግር ኳስ ህይወቱን ጭሩ ገጥቶታል። በእግር ኳስ ህይወቱም ረብጣ ሚሊዮን ዶላሮችን እንዳከማቸ ይመራ የነበረው ቅንጡ አኗኗር መሰክር የነበረ ሲሆን ቀን ሲጥል አይታወቅምና እንደ ኢሮፓያን አቆጣጠር በ2018 ዓመተ ምህረት በሀገሩ ብራዚል ይሰራ በነበረው ህገወጥ ኮንስትራክሽን ቢዝነስ ምክንያት የነበረው ንብረት በሙሉ እንደታገደበትና የ1.7 ሚሊዮን ፓውንድ ዕዳ እንዳለበት የብራዚል ሚዲያዎች ይዘው ብቅ ማለት ጀመሩ። ንብረቱን ከተለቀቀለት በኋላም እንኳን የነበረበትን ዕዳ ሙሉ ለሙሉ መክፈል ያልቻለው ሮናልዲኒዮ ለኪሳራውና ለተመሰቃቀለው ህይወቱ ዋነኛው ምክንያት በብራዚላውያን ዘንድ የሚወደድ ልማድ የነበረው በምሽት ቤቶች መዝናኛና አለአግባብ የገንዘብ ብክነት እንደሆነ ይነገራል። ከእግር ኳስ ህይወቱ በኋላም በተደጋጋሚ ይሰራቸው በነበሩ ህገወጥ ስራዎቹ ምክንያት ፓስፖርቱ እንዲታገድ የተደረገ ሲሆን ታዲያ ወደ ፓራጓይ በሐሰተኛ ፓስፖርት በህገ ወጥ መንገድ ለመግባት ሲሞክር ተይዞ የተወሰነ ጊዜ እስር ቤት እንዲቆይ የተደረገ መሆኑ የቅርብ ጊዜ ትውስታ ነው። ታዲያ በአንድ ወቅት የዓለም እጆች ቆሞ ያጨበጨቡለትና የባላንዶር አሸናፊ የነበረው ጥበበኛው ሮናልዲኒዮ የህይወት አመራር ጥበቡ ጠፍቶበት በማይገባው ቦታ ላይ ተገኝቶ ህይወቱ ሲመሰቃቀል መመልከት እጅግ ልብ የሚሰብር ቢሆንም ታሪኩ ግን ብዙዎችን የሚያስተምር ነው። ዌስ ብራውን
ይህ የቀድሞ የማንቸስተር ዩናይትድ ቁልፍ ተጫዋች ህይወት ፊቷን ካዞረችባቸው ተጫዋቾች ውስጥ አንዱ ሲሆን በእግር ኳስ ህይወት ዘመኑም ከሪዮ ፈርዲናንድ እና ከክርስቲያኖ ሮናልዶ ከመሳሰሉ ተጫዋቾች ጋር መጫወት የቻለና ከነሱ ጋር ተቀራራቢ ደሞዝ ይከፈለው የነበረ ብርቱ የእግር ኳስ ጠቢብ ቢሆንም ህይወት ፊት ሰጥታ ፊት ስትነሳ አይታወቅምና ዌስ ብራውን የሚያገኘውን ረብጣ ሚሊዮን ዶላር በግዴለሽነት ቅንጡና አላስፈላጊ በሆኑ ንብረቶች ይፈጀው ጀመር። ለዚህም ዋና ተዋናይና ፊት አውራሪ የነበረችው የቀድሞ ባለቤቱ ስትሆን ለአንድ ቀሚስ ብቻ ከ2000 ዩሮ በላይ በማውጣት የሚዲያዎች መነጋገሪያ ሆና ነበር። ታዲያ ይህ አካሄዱ ግን ለብራውን ብዙም አላራመደውም ነበርና ቀስ በቀስ ይዘውት ይሄድ ጀመር። ታዲያ ቀስ እያለም ከፍተኛ የባንክ ኪሳራ ውስጥ በመግባቱ ያለውን በሙሉ አጥቶ ባዶ ያስቀረው ሲሆን በአሁኑ ሰዓትም እንደ ዋይኒ ሮኒ ያሉ የቀድሞ የቡድን አጋሮቹ እርዳታ እያገኘ በአንድ አነስተኛ አፓርትመንት ውስጥ በመኖር ይገኛል። ዊልሰን ኦሩማ እንደ ኢሮፒያን አቆጣጠር በ1993 በጃፓን በተደረገው የዓለም ዋንጫ ላይ ሀገሩን ናይጄሪያ ወክሎ የተጫወተ ቁልፍ ተጫዋች ሲሆን ከዚህም በተጨማሪ እንደነ ጄጄ ኡካቻ፣ ካኖ እና ባባያሮ ካሉ የናይጄሪያ ኮከብ ተጫዋቾች ጋር በመጫወትና በናይጄሪያውያን ዘንድ እንደ አርአያ ሆኖ የሚታይ ተጫዋች ነው። አብዛኛውን የእግር ኳስ ህይወት ቆይታውን ያደረገው በፈረንሳይ ማርሴይ ሲሆን በመቀጠልም ስዊዘርላንድ እና ግሪክ ውስጥ ለተለያዩ ክለቦችም ተጫውቷል። ዊልሰን የናይጄሪያ እና የፈረንሳይ ዜግነት ያለው ሲሆን በተጫዋችነት ጊዜውም በሚሊዮን የሚቆጠሩ ረብጣ ዶላሮችን ቢያካብትም ከእግር ኳሱ ዓለም በተሰናበተ ጊዜ ግን በነዳጅ ዘይት ቢዝነስ ውስጥ በመስራት ላይ ሳለ በአጭበርባሪዎች አማካኝነት በገጠመው ከፍተኛ መጭበርበር ያለውን ገንዘብ ሙሉ በሙሉ በማጣት ለከፍተኛ ችግር ተዳርጓል። በዚህም የተነሳ ከባድ የአእምሮ እክል የገጠመው ሲሆን በዚህም ለ6 ዓመታት ያክል ሲቸገር ከቆየ በኋላ በተደረገለት ከፍተኛ ርብርብ የአእምሮ ጤናው በጥቂቱም ቢሆን መሻሻልን ያሳየ ሲሆን የናይጄሪያ መንግስትም ለቀድሞ የሀገር ባለውለታው አንዳንድ ድጋፎችን በማድረግ ከገጠመው የጤናም ሆነ የገንዘብ ቀውስ በትንሹም ቢሆን ታድጎታል። ቤንጃሚን ሜንዴ ይህ የቀድሞ የማንቸስተር ሲቲ ተጫዋች የነበረው ፈረንሳዊው ሜንዴ ህይወት ፊቷን ሰጥታ ፊቷን ከነሳቻቸው እግር ኳስ ተጫዋቾች መካከል አንዱ ነው። ይህ እንደ ኢሮፒያን አቆጣጠር በ2020 ዓመተ ምህረት በአስገድዶ መድፈር ከተከሰሰ በኋላ ህይወት ምስቅልቅል ያለችበት ሜንዴ ምንም እንኳን በ2023 ከተከሰሰበት ክስ ነፃነ ተብሎ ቢለቀቅም ከእስር ከወጣ በኋላ ግን ቀድሞ የለመደውን የቅንጦት ህይወቱን አጥቷል። አድሪያኖ ይህ የአንድ ወቅት የዓለማችን ቁጥር 1 ብራዚላዊ አጥቂ የነበረ የአሁኑ የወንጀለኞች ቡድን መሪ የአድሪያኖ ሌቶ ሪቬሪ ታሪክ ነው። ብዙዎች ብቃቱን አይተው የትልቁ ሮናልዶ ምትክ አድርጎት ነበር። የእግር ኳስ ችሎታውም እጅግ የተለየ ነበር። እግር ኳስ ተጫዋቾች የማይነጥፉባት ብራዚልም ይህንን ሰው ለዓለም እንካችሁ አለች። ታዲያ አንዲት የስልክ ጥሪ የዚህን ሰው ህይወት ከመበጥበጧ በፊት አድሪያኖ ጥሩ የሚባል እግር ኳስ ህይወት በጣሊያኑ ኢንተር ሚላን እያሳለፈ ነበር። ሀብትን በሀብት ላይ እውቅናን በእውቅና ላይ እየደራረበ የመጣው አድሪያኖ ድንገት ከብራዚል የሚወደው አባቱ እንዳረፉ ተነገረው። ታዲያ ከዚህች ቅስበት በኋላ ነበር ለትልቅ የታጨው የአድሪያኖ ህይወት ባጭሩ የተቋጨው። ከሚወደው አባቱ ውልፈት በኋላ ከዕለት ወደ ዕለት ነገሮች ወደ አልታሰቡ አቅጣጫ ያመሩ ጀመር። መጠጥ የአድሪያኖ መደበቂያ ሆነ። እየሰከረ ወደ ልምምድ ሜዳ መሄድ የተለመደ ተግባሩ ሆነ። ቀስ በቀስም የእግር ኳስ ህይወቱን እርግፍ አድርገው ተወው። አድሪያኖ እንዲህ በማለት ይናገራል። አባቴ ከሞተ በኋላ ምድር ጨለመችብኝ። የምወዳት ኳስ ራሱ አስጠላችኝ። ከዛ በኋላ በህይወቴ ምን እየሆነ እንደሆነ አይገባኝም። አሁን ላይ እኔ ሞትን አልፈራም። ሞትን ደጋግሜ ሞክሬዋለሁ የሚለው አድሪያኖ አሁን ላይ ባደገባት ብራዚል ከማፊያዎች ጋር በማበር ምስቅልቅል ያለ ህይወትን እየመራ ይገኛል። እነዛ ለሩቅ የታሰቡ እግሮች አሁን ላይ አልኮልን ፍለጋ ሲኳትኑ ማየት እጅግ ልብን የሚሰብር ሁነት ነው። ኤሪክ ጄምባ
ኤሪክ ስኬታማ የሚባል እግር ኳስ ቆይታ የነበረውና በታዋቂው የማንቸስተር ዩናይትድ ክለብ ውስጥ ከክርስቲያኖ ሮናልዶ እና ከሪያን ጊግስ ጋር መጫወት የቻለ ከዚህም ጎን ለጎን ለትውልድ ሀገሩ ካሜሮን ብሔራዊ ቡድን እንዲሁ አሻራውን ያኖረ ተወዳጅና ታዋቂ እግር ኳስ ተጫዋች ሲሆን ታዲያ ማንቸስተር እና አስቶን ቪላን በመሳሰሉ ታላላቅ ክለብ ውስጥ የተጫወተ ተጫዋች ፍጻሜው ያማረ ይሆናል ብሎ ቢታሰብም ኤሪክ ግን ከአስቶን ቪላ በወጣ በአራተኛው ዓመት ላይ ያከማቸውን ገንዘብ ሙሉ ለሙሉ እንደጨረሰና ዕዳ ውስጥ እንደሚገኝ ለዓለም ተናገረ። ታዲያ በህይወት ለመቆየትና ፍላጎቶቹን ለማሟላት ሲል ለህንድ ክለብ ሳይቀር እንደተጫወተ ተናግሯል። ዲያጎ ማራዶና የዓለም የእግር ኳስ ተጫዋች ፈርጥ ስለመሆኑ ብዙዎች የሚስማሙበት ተጫዋች ዲያጎ ማራዶና በሚፈጥራቸው አወዛጋቢ ጉዳዮች ብዙዎች ያውቁታል። በእጁ ጎል ከማግባት አንስቶ የተከለከሉ ኃይል ሰጪ ድራጎችን እስከ መጠቀም እንዲሁም ሜዳ ላይ እስከ መደባደብ የሚደርሱና ድራማ የሚመስሉ ትዕይንቶችን በመፍጠር በየጊዜው የጋዜጣ ሽፋን የነበረው ማራዶና ከገንዘብ ጋር የተያያዘ ህይወቱም እንዲሁ አወዛጋቢ ነበር። ታዲያ በአንድ ወቅትም በአጠቃላይ 37 ሚሊዮን ዩሮ ሀብት የነበረው ማራዶና ያልከፈላቸው ታክሶችና የነበሩበት ሱሶች ተደማምሮ የነበረውን ሀብት ዜሮ ከቶት እንደነበረ የቅርብ ዓመታት ትውስታ ነው። ታዲያ ፈጣሪ እንኳንም እንደነዚህ እግር ኳስ ተጫዋቾች ሰጥቶ ያልነሳኝ ብለህ ሳይሆን ማመስገን ያለብህ ይልቁኑ እንኳንም እንደነዚህ ልጆች ያላደረገኝ ብለህ ማመስገን አለብህ። ምክንያቱም እነዚህ የምድራችን እጅግ አደገኛ ነፍሰ ገዳይ ህፃናት ናቸው። ስለ እነዚህ ልጆች ማንነት ማወቅ ከፈለክ እዚች ጋር ያለችዋን የምስል ምልክት ንካት። እዛው እንገናኝ።